ሰላም ውድ የኪራ ቻናል ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ መጥተናል። ዛሬ ሩታ አንድ ቪዲዮ አጋርታናለች እና ስለሱ አንዳንድ ነገሮች ማብራሪያ እንሰጥበታለን። ከትናንትናው ጋር የነበረው የአብርሽ 500,000 ሳብስክራይብ መግባቱ ተያይዞ ዛሬ ከሚያወሩት ነገር አያይዘን ነገሮችን ለማብራራት እንግዲህ እዚህ ጋር ዛሬ ተገኝቻለሁ። አሪፍ ነገሮችን እስከ መጨረሻው ይዤ ተገኝቻለሁ። እንግዲህ ስለዚህ ቪዲዮውን ስትጀምሩ ላይክ በማድረግ እንደ ሁሉ ጊዜ ማለት ነው ላይክ በማድረግ ጀምሩት። ሳብስክራይብ ያላረጋችሁ ስቲል ነው የአዲስ አካውንት ስለሆነ እየገባችሁ ሳብስክራይብ አድርጉ። በመጨረሻ ሀሳብ አስተያየት ካላችሁ ኮሜንት ስር እየገባችሁ መጻፍ ትችላላችሁ ለማለት ወዳለሁ። ዛሬ በሩታ ቤት የተለቀቀው እንግዲህ አንድ ቪዲዮ አለ። ከትናንትናው ሴራ የቀጠለ ነው። እንግዲህ አብርሽ ደስታዬ ነው ነግሬያቸዋለሁ። ከዛ በስተጀርባ ያለው ሚስጥር ግን ዛሬም እየቀጠሉበት ነው። ምክንያቱም እነዚህ ሰዎች ይሄን ሚስጥር እንትን እስካላለ ድረስ እስካልተወገደ ድረስ ዝም ማለት ስለማይችሉ አሁን ደግሞ ነገሮችን ለማበላሸት ይኸው ገና ከትናንትና እልልታ ወጥተው ዛሬ ደግሞ ሌላ እኝኝ የሚለውን እልልታ ይዘውልን መጥተዋል። ስለዚህ በመጀመሪያ ቪዲዮውን አይተን መጣና ከዛ በኋላ ዲቴል ማብራሪያ እንሰጣለን። አንዴ ወደ ቪዲዮ። ይህ ልጅ ደህና ነው። ዳግመኛ ወደ ጋሽዬ ጋር ወደ እናቱ ጋር የሚመለስበት ምን አይነት ምክንያት አለው? ሲጀመር አሁን እዚህ ቪዲዮ ላይ እንዳየነው ማለት ነው ዴቫ የሚያወራው ነገር ምንድነው? እንደ ትልቅ ነገር ርዕስ ይዘው የመጡት ዋናው በቃ የዛሬ የሩታ አጀንዳ አብርሽ ለምን እነ ጋሽዬ ቤት ሄደ ነው። የሩታም የኤፍሬም ዋናው ትልቁ ርዕሳቸው ማለት ነው። ስለዚህ አብርሽ እነ ጋሽዬ እንግዲህ ጎረቤት አይደሉም፣ አባቱ ነው፣ ወላጅ አባቱ ናቸው። ከዛ ባለፈም ቤተሰብም አለው። ስለዚህ ቤተሰብ ጋር መሄዱ በዚህ ልክ እንደ ትልቅ አጀንዳ እንደ ትልቅ ርዕስ ሀሳብ ሊሰጡበት ጭራሽ ዴቭን ቀጥረውት በዚህ ጉዳይ ሊያወሩበት የፈለጉትን ምክንያት ለምንድን ነው ነው ዋናው ነገር እዚህ ጋር ነው ያለው ነገር። ይችን ነገር የሚያወሯት ትናንትና በተከሰተው አብርሽ እንግዲህ ከትናንትና በነበረው ቢያንስ አሞታል ከተባለበት ጊዜ ጀምሮ የትናንትናው የተሻለ ነው። ቢያንስ ፈገግታውን አየነው፣ ማገናዘብ ጀመረ፣ አንዳንድ ነገሮችን ማውራትም ጀምሯል። ይሄ ደግሞ እሰዬ የቡዜ ልፋት ነው የዳኒ ልፋት ነው በሚያስብል ደረጃ። ምክንያቱም ገና እንመጣበታለን። ጋሽዬ ቤት አልሄድም ነው የምትለው አይደለ? በዚህ አደመቁ። አው አልሄድም፣ አሁንም አልሄድም፣ ነገም አይሄድም። የት እንደሄደ ደግሞ እዚህ በግልጽ እናወራበታለን። ስለዚህ ትናንትና ዋናው የሳቀበት ምክንያት በአንቺና በኤፍሬም ጉዳይ ሳይሆን እናንተ ኬክ ስላመጣችሁ ምናምን ሳይሆን ይህ ሰርፕራይዝ ማድረጋችሁ አይደለም። የሳቀበትን ያወራበትን ማስታወስ የጀመረበትን ዋናው ምክንያት እናንተ አይደላችሁም። ስለዚህ ሲጀመር አሁን ይህን ነገር እነ ቡዜ እነ ዳኒ አዘጋጅተውት ቢሆኑ ኖሮ ማለት ነው በእርግጠኝነት አንድ ነገር ልንገራችሁ፣ እነ እዩም እነ ሩታም እነ ምናምንም ብቻ እንዳትጣሉ ሄርሜላ እና ሩታ በሚለው አንድ ነገር አውርተው ቀጥታ ሁሉም እንዲገኙ ያደርጉ ነበር። ምክንያቱም የአብርሽ ደስታ አሁን የደረሰበት ደስታ የሁሉም እጅ ያለበት ዋናው ጥረቱ በራሱ በአብርሽ መሆኑ ቢታወቅም ከዛ ባለፈ ግን ኦሬዲ አጭር ጊዜ የሚሆን ረጅም ጊዜ የሚሆን ብዙ ጓደኝነትን አሳልፏል። ስለዚህ እንደኔ ሐሳብ ይሄ የመጣላት አለመጣላት ጉዳይ አይደለም፣ የአብርሽ ደስታ ነው። የአብርሽ ደስታ ደግሞ እንግዲህ ትንሽ ቢጣሉ እንኳን የሚጣሉት ሩታ ለአብርሽ ስትይዘው ሄርሚ ተይ ልትላት ነው፣ ሄርሚ ደግሞ ስትይዘው ሩታ ተይ ልትላት ነው። ይሄን ብቻ ነበር እንትኑ ትንሽ ክፍተት የሚፈጥረው ነገር። ቡዜ ግን በዚህ ጉዳይ የወንድሟ ደስታ እንደሷ የሚያስደስተው ሰው የለም፣ በእርግጠኝነት ነው የምነግራችሁ። ምክንያቱም ስቲል ነው እየሞከረች ያለችው የአብርሽን ደህንነት የአብርሽን ጤንነት ወደ ነበረበት እንዲመለስ ነው እየሰራች ያለችው። ስለዚህ በምንም ይሁን በምንም ነግሬያቸዋለሁ። እኔ ከዚህ በፊት ቡዜ በጣም ብዙ ያበላሸችው ነገር አለ። በዚህ በአብርሽ ጉዳይ ግን ዳኒና ቡዜ ስቲል ነው እየሰሩ ያሉት የአብርሽ ደህንነት ለመመለስ ነው። ይሄን ሆኖም ደግሞ ትናንትና የሳቀበት ምክንያት እነሱ ስለሞከሩ እነሱ ስለጣሩ ነው። ከዛ በስተጀርባ እዚህ ጋር ሩታ አንድ ያወራችው ነገር አለ። ቪዲዮን አይተን ሰምተን እንመለስ። በነገር ላይ ማለት ነው ደውለን ስናረጋግጥ እዛ እያደረ እንዳልሆነና ሌላ ቦታ እየሄደ እንደሆነ ነው እየሰማን ያለ ነው። ቤት እያደረ አይደለም፣ በደወልን ቁጥር የለም ነው ማለት ነው። ጥያቄዋ አሁንም ቅድም እንደነገርኳችሁ አሁንም እንደጠየቀችው ሲጀመር እነ ጋሽዬ ጋር አልሄድም፣ ጋሽዬ ጋር ስደውል የለም ብቻ ነው ሁሌ የሚባለው፣ ስልኩም አይሰራም። ስለዚህ እዛ አልሄደም ነው። ስለዚህ እዛ ካልሄደ የት ነው የሚሄደው ታዲያ?
እነ ሄርሚ ቤት እንደማትይ በዚህ ጉዳይ ላይ እኔ እንግዲህ እንትን አይደለም። ምክንያቱም ቢሆን ብታቂ ሌላ ያልተሰራ ያልተደረገ ያልነበር ያልተፈጠረ ነገር እንኳን እንደዚህ ነው ብለሽ ነገሮችን ለመናገር ባይዘው እንትና ማለት ነው ሩታና ኤፍሬም አንዲት ነገር ለመናገር ቅንጣት ነገር አይሰማቸውም። እንደ እብድ ናቸው የሚያደርጋቸው። እብድ በተገኘበት መንገድ ካገኘው ሰው ጋር የፈለገውን ነገር ነው የሚያወራው። ቢሆንም ባይሆንም ማንም ምንም አይለው። ፖለቲካም ያወራል፣ ይህ ብልግናም ያወራል ምናምን። ምክንያቱም የሚወራና የማይወራ ነገር በስነ ስርዓት ስለማያውቅ ማለት ነው። እነዚህ ሰዎችም ኦልሬዲ በእንትን ሰክረዋል፣ የሉም እንትናቸው ላይ የሉም። አሁን ራሱ ኦልሬዲ ኤፍሬም እንደምናውቀው ነው፣ ሁሌ ከሰዎች ጋር ሲገናኝ ፖላይት በሆነ ወርድ ወይም ቃላት አውርቶ አያውቅም። ሁሌ ዛሬም በተመሳሳይ ጭራሽ ለዴቫ ሲያወራበት የነበረ መንገድ ሁላችን እናየዋለን፣ አይተነዋል። ኦልሬዲ ግን ለምዶታል በዚህ ጉዳይ ላይ። እኔ ታናሽ ወንድሜ እንደ ታላቅ እንዲያከብረኝ እፈልጋለሁ። የሀሳብ ልዩነት እንኳን ካለን እንዲያስረዳኝ እንጂ እንዲቆጣኝ ወይም የሆነ እንዲሰድበኝ እንደ መማታት አይነት እንዲያደርገው ግን አይፈቅድለትም። ራሴን ካላስከበርኩት ነገ ጠዋት ሌላ ነገር ነው የሚፈጠረው። ምንም ያክል ምንም ይሁን እንደ ታላቅ ወንድም ለምሳሌ የኔ ወንድም ታናሽ ነው፣ ቴኳንዶ ምናምን ተምረዋል ምናምን። እኔ እሱ ጉዳይ ላይ የለውበትም። እጅ ለእጅ ብንያያዝ ላላሸንፈው እችላለሁ። ግን እንደ ታላቅ ወንድም ደግሞ መከበር ባለብኝ መንገድ እከበራለሁ ነው። ይሄን ነገር ልክ አይደለም ካልኩት በሀሳብ ማስረዳት ካለብኝ በዛው ልክ። ይሄን ነገር ግን በእንትና ጉዳይ አይሰራም፣ ጭራሽ በኤፍሬም ጉዳይ አይሰራም። እንግዲህ አስተዳደግ የበደለው ብለን ደግሞ እዚህ ጋር ለጋሽዬና ለማዘር እንትን ማለት አንፈልግም። ይሄ አንዳንዴ ከቤተሰብ መሀል አንዱ የሆነ ወጣ ያለ ባህሪ ሊኖረው ይችላል። እዚህ ደግሞ ወጣ ያለ ሳይሆን በጣም ወጣ ያለ በጣም በቃ የተንበጫበጫ አይነት አካሄድ እየሄደ ነው። ይህ በጣም ያሳቀኝ ነገር ዛሬ እንደው ምንድን ነው ከመጀመሪያ ጀምሮ ቢለው አሪፍ ነበረ። ጀምር እንደ ታላቅ ወንድም ማክበር ነበረብህ። እኔ እኮ ታላቅ ነኝ እንዴት እንደዚህ ታናግረኛለህ ምናምን ሲለው ነበረ። ዛሬ አይደለም ይሄን ነገር መነገር የነበረበት ባይዘው ወይ ዴቫ ይሄ ድራማን እዛው ማሽቃበጥ ሙድን ምናምን እዛው ሲጀመር ትናንትና የአብርሽ ደስታ እንደነበረ ታውቃለህ። አብርሽ ጎትተህ ከዛ ይዘው ስትመጣ ማለት ነው ቢያንስ ሄርሜላ እንኳን አትጥራት እሺ። ቡዜም ዳኒም ሌሎችም አሉ እኮ በጣም በቃ አሁን በሌላ ቢዝነስ ላይ ናቸው፣ ግን የአብርሽ ደስታ የሚያስደስታቸው በጣም ብዙ አሉ። ጽጌ ሮያል ምናምን አሉ። በቃ ደስታቸው ነው። 500,000 ሳብስክራይብ ማለት ደግሞ በጣም በቃ ትልቅ ድል ነው። ስለዚህ በዚህ ጉዳይ ላይ መገኘት ነበረባቸው። ይሄን ነገር ነው ማድረግ የነበረበት። አንደኛ መሀል እንደ ታላቅ እንድትከበርም ከፈለክ እኔ እኮ ታላቅ ነኝ ምናምን የምትለውን ነገር ጠርተህ የአብርሽ ደስታ ተከፋይ ማድረግ ነበረብህ። ዋናው ግን እዚህ ጋር አሁን ቅድም እንትና ሩታም እንደጠየቀችው እነ ጋሽዬ ጋር አልሄድም ስደውል የለም ነው የሚያስብለው፣ ስልኩም አይሰራም ያልሽውን ነገር ካልሄድም በራሱ ማለት ነው ትናንትና የሳቀበትን ዋናውን ምክንያት ጋሽዬ ቤትም ስላልሄደ ይሆናል። አንቺን እንግዲህ ጸበል ቦታ ልንወስደው ነው ተብለሽ እሺ የምትይ ሰው ስላልሆንሽ፣ ስለዚህ ጸበል ቦታ ለመውሰድ ደግሞ ግዴታ ከሰይጣን ጋር መማከር አስፈላጊ አይደለም። መማከር አይደለም መንገር በራሱ አያስኬድም። አንዳንዴ ነገ በዚህ ሰሞን ጸበል ይሄዳሉ ካል አንሄድም፣ በቃ እንትን ይልብናል። አንዳንዴ ቅዳሜ ተዘጋጅተን በስነ ስርዓት ማለት ነው እሑድ ነገ እንትን ነው ማርያም እሄዳለሁ ምናምን ብለን ራስ ፕሮግራም አውጥተን ማንሄድበት በጣም ብዙ ፕሮግራም አለ። ወይም ማታ እናመሻለን ብለን ቲክቶክ ምናምን ስናይ፣ ወይም እሑድ ጠዋት 3 ሰዓት ፈልጋለሁ ይልና ይሆን ሰው። ስለዚህ ቤተክርስቲያን ከሄድኩ በኋላ እንደዚህ እንትን ይልብኛል በሚለው ሰበብ አንሄድም። ይሄ ደግሞ ሰይጣን እንትን ያለበት ነገር ነው። ይሄ ሰይጣን ተጨምሮበት ነው። ስለዚህ ወደ ጸበል ቦታ ይዘው ሲሄዱ ማለት ነው ይዘነው እየሄድን ነው ቢሉሽ በእርግጠኝነት እሺ አትያቸውም ነበረ። ትናንትና የሳቀበት ምክንያት ደግሞ ለቡዜና ለዳኒ እና ለሄርሚ ማመስገን ነው ያለባችሁ እንጂ በዚህ ጉዳይ ላይ ሌላ ታሪክ ምናምን ነገር። ከዛ በኋላ ደግሞ እሺ ዛሬ ለዴቭ ቀጠራችሁት። ምን አገባው ዴቭ በዚህ ጉዳይ ላይ? ጉዳያችሁ እኮ ዋናው ጉዳይ እኮ ከእንትና ነው። ይህን ሁሉ ነገር እያደረገች ያለችው እንግዲህ ቡዜ ነች። ከቡዜ ቀጥለ ደግሞ ሄርሚ ነች። ስለዚህ ማውራትም ካለባችሁ ከቡዜ ጋር ነበር ማውራት የነበረባችሁ። ከዛ በመቀጠል ደግሞ ሄርሜላም ባለችበት፣ ምክንያቱም እሷም የእሷ ፍላጎት ምን እንደሆነ በስነ ስርዓት ከዛ በኋላ ትነግራቸዋለች እንጂ ዴቭ ሲጀመር ይዘው የሄድከው ከሄርሜላ ጋር ለማገናኘት ነው
ስትል በዚህ ሰዓት ላይ ሄርሜላም ለመመለስ ቅርብ ስትሆን አሪፍ ነው። በሌለችበት ልታሟት ነው። እንደ ትልቅ አጀንዳ እንደ ትልቅ ጉዳይ 20 ምናምን ደቂቃ ቪዲዮ ሰርታችሁ የመጣችሁ ይሄ ለማማት ነው። በቃ ይሄ ሄርሜላ እንደዚህ ቡዜ እንደዚህ ምናምን ዴቭ ደግሞ እኔ ጅል ነው ልጅ ነው እኔ አይገባኝም። ይሄ እንትኑ ራሱ ይሄ ፐርሰናሊቲው ስብዕናው ራሱ ምንም እስካሁን ካልገቡኝ ሰዎች ቢኖር እሱ ነው። ሰው በሁኔታ ይቀያየራል። የዚህ ግን በሁኔታው ሳይሆን በደቂቃ በሰከንዶች ነው። በቃ ነገሮችን ቅይር ሀሳቡ ምዛውዛው የሆነ እንትን የለውም። ይሄ የሚያዝ ነገር የለውም። የሚያዝ የሚጨበጥ ነገር አንዲት ነገር የለችው። ስለዚህ መማከር ካለባችሁ በሰል ካለ ሰው የሚያደርገውን ነገር የሚያቀሰው የሚናገረውን ሰው የሚያቀሰው ነው እንጂ ዴቭ እኮ ኦልሬዲ እዚህ ግባ ተብሎ የሚገባ እዚህ መውጣ ሲባል የሚወጣ እኮ ነው። ዝም ብሎ እንደ ብቻ አላቅም ነግሬያቸዋለሁ። ደግሞ አሁን ዴቭ በዚህ ጉዳይ ላይ ማለት ነው አንተንም እያስፈራሩ ይሆን እኔ የራቁት ፎቶ ይዘውብህ ይሆን አብረሽ ይዘው ነው እሺ እንፈልጋለን እሺ ብለህ ራሱ የምታደርገውን ነገር እንደ ታላቅ ወንድም መከበር ካለብህ ራስህ ነው የምታስከብረው መጀመሪያ። ከዛ በኋላ ነው ሰው የሚያከብር። አንድ ታላቅ አርቲስት ለምሳሌ ነው የምነግራቸው። አንድ ታላቅ አርቲስት በየመጠጥ ቤቱ፣ በየአረቄ ቤቱ፣ በየጠላ ቤቱ የሚሄድ ከሆነ ሚዛኑን በዛው ልክ ነው የሚለካው። ትላልቅ ሆቴሎች የሆነ ስታንዳርድ የሆነ ሆቴል፣ ትላልቅ ሰዎች የሚገቡበት ሆቴል፣ ባለሀብቶች፣ ትላልቅ አርቲስቶች፣ ሌላ ገጣሚያንም ምናምን ጸሐፊያንም ያሉበት ቦታ የሚገባ ሰው ደግሞ ከእነሱ ጋር ሲያወራ አወራሩም ራሱ ልክ ነው። በቃ ከሚል አንድ የሚጣል ግግር ራሱ የለው። ዴቭ ደግሞ አሁን እየሄድክበት ያለው ነገር ያረቄ ቤት አካሄድ ነው። ዝም ብለህ እንደዚህ ላድርግልህ እንደዚህ ያድርግልኝ አይነት ነገር ይመስለኛል። የሆነ ብቻ በሆነ ነገር ያዙ ይመስለኛል እንጂ እዚህም አትለው እዚህም ግባ አትለው አይነት ነገር ሰው ሆንኩ። ከዛ በኋላ ደግሞ ኤፍሬም እዚህ ጋር አንድ ነገር አጋርቶናል። እስቲ አንዴ እንስማውና ለዚህ ደግሞ መልስ በደንብ እንሰጠዋለን። እንግዲህ እንዴት ራሱ እንዳላፈረኝ ነገር ሳያወራ አንዴ ሰምተነው እንመጣለን። ዛሬ ደግሞ ለምን እንደወሰዱትና ልጁ ምን አይነት እንደፈለጉት በግልጽ እንዲነግሩ እንፈልጋለን። ምክንያቱም እኛ ነገራቶች ሁሉ ሌላ ነገር እንድናስብ ነው እያደረገን ያለው። ዋናው ጥያቄ ሲጀመር እነጋሼ ቤት ለምንድን ነው የምትወስዱት ነው ባጭሩ። በቃ እንትን ለማስፈልግ ለምን እንደሚወስዱት በደንብ አሳምረው ነግረዋል። በደንብ አብርሽ ጤነኛ አይደለም። ወደ ራሱ እንዲመለስ ደግሞ ሄርሜላ ጋር ቫኬሽን እንዲወጣ አልፈቀዳቸውም። ኦልሬዲ በዚህ ጉዳይ ላይ ያልተስማማ በጣም ብዙ ሰው ነበረ። ይሁን ተባለ። ቢያንስ እነጋሽዬ ቤት ሄድና ከዛ በኋላ እነሱም ታላቅ ናቸው። ከሰው ምክር የሚፈልጉ አይነት ሰዎች አይደሉም። ቪዲዮውንም በእርግጠኝነት እያዩት ነው። በቤተሰብ አንዳንድ ጉዳዮችን ጸጥ ብለዋል። ግን እዛ ሆነ በቅርብ ግን ማድረግ ያለባቸውን ነገር ያደርጋሉ። ጋሽዬ እንኳን ባያደርግ የጋሽዬ ጓደኛ ሊኖር ይችላል አንድ ታላቅ ሰው። ስለዚህ ለምን ወሰዳችሁት አይባልም። ደግሞ ምክንያቱም በደንብ ነግረዋል። አሞታል፣ በቃ አሞታል። ስለዚህ እንደ ጋሽዬ ጋር ሄዶ የሚደረገውን ነገር መደረግ አለበት እና እኛ እዚህ መግባባት ስላልቻል ብዙ ያለቻቸው ባለፈው እኛ እዚህ መግባባት ስላልቻል እንደ ሕፃን ልጅ እየተጣላን የሆነ የማይሆን ነገር እየተነጋገር የልጁ ጤንነትም ጊዜው ከሚረዝምብን ጋሽዬ ጋር እንውሰደውና የሚሆነውን ነገር የሚፈጠረውን ነገር ይሁን ተባለ። ስለዚህ ይሄን ምክንያት በደንብ ነግረዋል። ይሄን ምክንያት ደግሞ አንተ አምነህበት ነው። አንተ ሳይሆን ለምን ፈቀድሽላቸው? ኦልሬዲ ከሩታ ጋር እንትን ያለቻቸው ቪዲዮውን ግን አይተዋል። ምክንያቱ ለምን እንደዛ እንዳሏት ሩታን ፈቅዳ የሰጠችው እንግዲህ አንተም ስላልነበርክ ነው። በአንደኛ እንትን ምክንያቱ ለሁለት ስትሆኑ ናቸው እናንተ ይሄ አግሬሲቭ የምትሆኑት ይሄ ሰይጣናችሁ ራሱ የሚነሳው። ስለዚህ አንድ ሰው ጸበል ለመውሰድ ጸበል ልወስደው ነው እንኳን ባይባል ቢያንስ እምቢ የማትሉበትን ነገር አንተም ራሱ እንዴት በዚህ ልክ አባትህን ቤት እንዲሄድ እንዳልፈቀድ እዛ የሚሄዱ በራሱ ለምን እንደዚህ እንዳደረገ እኔ ግራ ገብቶኛል። በእርግጥ ግን አሁን ለጠየቀው ጥያቄ ግን በደንብ በቪዲዮ አይተዋል። ከነ ምክንያታቸው ጤነኛ አይደለም። ከሄደ በኋላ ደግሞ የመጣበትን መንገድ ደግሞ በደንብ ታውቃለህ። እንደውም እንደዛ ብቻ ሳይሆን ሁለት ድል ነበረ ትናንትና መከበር የነበረበት። አንደኛው 500,000 ሳብስክራይብ መግባቱና ሁለተኛው ወደ ተሻለ ትንሽ ወደ ራሱ እየመጣ አሁንም እኮ እንትን አይደለም። በእርግጥ አሁን የምነግራችሁ ማለት ነው እንደዚህ ምስጋና ያስፈልጋቸዋል ምናምን ስላችሁ ገና አሁንም በጣም የሚቀረው ብዙ ነገር አለ። ምክንያቱም አብርሽ እንደዚህ አይደለም፣ ተጫዋች ነው፣ ሳቂታ ነው። ከሰዎች ጋር እንትን ሲል ምናምን ሙድ ሲይዝም እንደ የሆነ የማይደብር አይነት ነገር ነው።
የማይሆን ነገር ሲያየም ነው በዚህ ልክ አይደለም ምናምን የሚል አይነት ሰው ነው። አሁን ግን እንደዛ አይደለም። ትናንትና በራስ ቤት በእናንተ ጥረት ነው እንደዚህ ማለት በእርግጠኝነት ጤነኛ ቢሆን ማለት ነው ሰላም ያምርሽ ምናምን ብሎ እንግዲህ በእናንተ ምክንያት እንደዚህ ብዬ እንትን ብያለሁ፣ በጣም አመሰግናለሁ፣ በጣም ወዳችኋለሁ፣ ከዚህ በኋላ ደግሞ ምናምን ብሎ በጣም ብዙ ነገር ነበር የሚያወራው። ከዛ እነዛ ቴምር ፕሮፐርቲስ ሲመጡ ደግሞ ከእነሱ ጋር ዲል የሚያደርግበት መንገድ ምናምን ይገባል፣ ናወጣ ይወጣል፣ ቆረሰው ይቆርሳል፣ እንትን በለው እንደዛ እየተባለ ነው። ትናንትናም ግን ከነበረበት ትንሽ ይሻላል ነው። ለዚህ ሁሉ ምክንያት ደግሞ እነ ቡዜ ናቸው። ቢያንስ ምስጋና እንኳን ቢቀርባቸው ይሄ የኮተታም ስድባችሁ ግን ብትቀንሱና ብታስቀሩት ደስ ይለኛል ለማለት ፈልጋለሁ። በመጨረሻ ግን እኔ ዴቭ ዛሬ ባየሁት ቪዲዮ አንድ ቁም ነገር ብቻ ያወራት ይሄን ሀሳብ እንግዲህ ዴቭም ሄርሚን ብለውታል። እኔ ያልገባኝ አለ እንግዲህ እኔም ያልገባኝ ዝም ብዬ ሳይ ቪዲዮ ያልገባኝ ነገር ምን ለማየት ፈልገው ነው? ለምን እንትና ጋር ወሰዳችሁት ነው ምናምን ብዬ ራሴ ግራ ገብቶኝ ነበርና የኔ ጥያቄ ነው የጠየቀልኝ ዴቭ። አንድ ቪዲዮን አይተን እንመጣለን። አሁን እናንተ ራሱ አሁን ከእናንተ ለእኔ ሲገባኝ አብርሃም ለምን ትላንትና ደህና ሆኖ መጣ ነው ሀሳባችሁ? ወይስ ትላንትና ነው? እንደዛ ነው። ትላንትና እናንተ እየመራችሁት ነበረ። ትላንትና ግን በራሱ ተመርቶ መናገር ያለበትን ስለተናገረ ማውራት ያለበትን ስላደረገ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ የዴቫ ጥያቄ እኔ ያልገባኝ አለ ትናንትና እንደ አይነት ስውር እንደዚህ ስትመሩት የነበረው ልጅ ትናንትና ሲስቅ ሲጫወት ሲያወራ ምናምን ስታዩት ለምን እንደዛ ሆነ? ለምን ወደ ራሱ ተመለሰ? እንዴትስ ሊስቅ ይችላል? እንዴትስ ምናምን ብላችሁ ተጨንቃችሁ ነው ወይ? ለምንድን ነው ነገር የምታወርኛው አሁን ምናምን ያለው ነገር ትክክለኛ ነው። በቃ ሰው ለምን ሳቀ? ለምን እንዴት ትናንትና ስቆ የለ እንዴ? ትናንትና እንደዚህ ሆኖ የለ እንዴ? እንዴት ጤነኛ አይደለም ብላችሁ እንትን ትላላችሁ? ምናምን በቃ ለእናንተ ትናንትና እንደዚህ በመሳቁ እንደዚህ በማውራቱ ብቻ ትንሽ ወሬ በቃ የሆነ ለምን እንደ ትናንት አልመራ ነው? ለምን ግባ ውጣ ለምን አላልነውም? ለምን በትንሽ እንኳን በራሱ ነገሮችን ማስተካከል ጀመረ? ሰው ሲያወራ ሪአክሽኑ የሆነ የሚያስቅ ከሆነ ይስቃል፣ በቃ የሆነ የሚያስጨፍር ከሆነ ይጨፍራልስ ብሎታል ምናምን። ከእንትኖ ጋር ዲል ሲያደርግን በስነ ስርዓት ነው፣ እንደ ኖርማል ነው። ይሄን ነገር ለምን አደረገ ነው? የኔም ጥያቄ ሄርሚም ዴቭም ያወሩት ትክክለኛ እንትን በቃ ይሄ ነው። ምንድነው ወደ ራሱ ስለተመለሰ ወደ ራሱ እየተመለሰ ስለሆነ ይሄ ጥያቄዎችን በስነ ስርዓት ስለጠየቀ የሚጠየቀውን ጥያቄ ስለመለሰ ከትናንትናው የነበረበት አሞት ከነበረው ሁኔታ በትንሹ ወደ ራሱ ስለመጣ ነው ወይ እንደዚህ ብላችሁ አሁን የምትጠይቁኝ? አልገባኝም። ምን ለማለት ፈልጋችሁ ነው ያላችሁ ማለት ነው። እኔም አልገባኝም። ምን ለማለት ፈልጋችሁ ነው? ገና ከዚህ በኋላ ይስተካከላል። ከዚህ በኋላ ወደ ራሱ ይመጣል። ከዚህ በኋላ ማንነቱን ያውቃል። ከዛ በኋላ እንግዲህ እናንተ ምን እንደምትሆን አላውቅም። እኔ በእርግጠኝነት በመጨረሻ አንድ እውነት ልንገራችሁ። አብርሽ ለምን ከሩታ ጋር ሆነ የሚል አንድ ቅሬታ ያለኝ። አብርሽ ግዴታ ከሄርሜላ ጋር ይሁን አንድ ፉክክርም ምናምንም የለኝም በዚህ ጉዳይ ላይ። አንድ እንድታውቁልኝ የምፈልገው ነገር ግን ከሩታ ጋርም ሲሆን አምኖበት በስነ ስርዓት፣ ከሄርሜላ ጋርም ሲሆን አምኖበት በስነ ስርዓት፣ ካልሆነ ግን ትናንትና አዳሚ ሁሉ እንዲጠራጠር፣ ኦዲየንስ ሁሉ እንዲጠራጠር፣ የአብርሽ ወንድሞች ምናምን እንዲጠራጠሩ ነው ሀብሉ እንዳትነኩት ምናምን ብለሽ ወደ ሌላ ነገር ብለሽ አስገብተሽ ከዛ እነ ቶፋም የሄዱበት በጣም ብዙ ርቀት ሄደው መተት እንዳሰራሽበት ታውቆ ወደ ራሱ የሚመጣበት ሰዓት አሁን ሲታወቅ እንደዚህ ኖ እንትን ማለት የለበትም። ከዚህ በላይ መዳን የለበትም። እነጋሼ ጋር መሄድ የለበትም። ሲጀመር እነጋሼ ጋር እየሄደ አይደለም። ምን ብለሽ አሰብከሽ? በኋላ እነጋሼ ጋር ካልሄደ ጋሼ ጋር እየወሰድ ነው ብለው ጸበል ቦታ እየወሰዱት ነው ብለሽ በምታስቢበት ትንሿ ጭንቅላትሽ በጣም ነው የሚያሳፍረው። ይሄ እንደ ትልቅ አጀንዳ ራሱ ይዛችሁ መምጣታችሁ። እነጋሼ ቤት ለምን ሄደ አይባልም ጭራሽ። እንግዲህ አንተ በሽተኛ ኤፍሬምም እንትንህና አባትህ ነው ጋሼ። ነገ ጠዋት ቪዲዮን ያየዋል። ምን ያየዋል? በቃ ኦልሬዲ ዛሬ ሲለቀቅ ያየዋል። ስለዚህ እኔ አታወሩም ነው ወይስ ከቤት ታዋራሃል ነው? ከዚህ በፊት እንትና ሩታ ከአብርሽ ጋር ተጣልታ እንደውም አንተ አግድማደር ምናምን ብላው ነበር። አግድማደር እኔ በሰዓቱ ትርጉሙን ያወቅኩትና በጣም የሚያስጠላ ስድብ ነውና እንደዛ ብልህ ላንተ አሁን ደስ ይለኝ ነበር ኤፍሬም፣ ግን አይባልም።
እንጂ ትክክለኛ የሚገባህ እሱ ነበረ። ምክንያቱም አባትህን የሆነ እንደ ካድከው አይነት ነገር ነው የሚሰማኝ በዚህ ሰዓት። አባትህ ጋር ለምን ተገናኘ አብርሽ የሚለው ትልቅ ዲል፣ ትልቅ ርዕስ፣ እንደ ትልቅ ጉዳይ ይዛችሁት መምጣታችሁ በራሱ በጣም ማፈር ነበረባችሁ። ከዛ በኋላ ደግሞ ማውራትም ራሱ ካለባችሁ ከዚህ በፊት ለምን ይዛችሁት ሄዳችሁ ጥያቄ እንዲህ ሊሆን አይችልም። ምክንያቱም በደንብ የታወቀው ማንም አንተ አይደለም ማንም ኦዲየንስ የሚያውቀው ነገር ስለሆነ። ግን ከዛ በኋላ አሁንስ ለምንድን ነው ይዛችሁት የምትሄዱት የሚለውን ጥያቄ ደግሞ ዴቭ ጋር ሳይሆን ቡዜ ጋር ነበር ማውራት የነበረብን በስነ ስርዓት እንጂ ከዴቭ ጋር ወራ ማለት እሱ ምንም በቃ ነግራቸዋለሁ። በቃ አሁንስ የሚሰፈርበት እንትን በግራም ምንም በጣም ቀላሉ። ስለዚህ አሁንም የምታወሩትን ነገር እያስተዋላችሁ አብርሽ አሁንም እግዚአብሔር ይመስገን እንዳሰብነው ወደ ራሱ እየተመለሰ ነው፣ እየመጣ ነው። የመጣበት እየተመለሰበት ያለው ምክንያት ደግሞ ከአንቺ ጋር ሲሆንማ እንዴት ሲያደርገው እንደነበረ ታውቂዋለሽ፣ አንተም ታውቀዋለህ ኤፍሬም። አሁን ግን ትንሽ ከእናንተ እንኳን ለየት ብሎ ነጋሽዬ በሚለው ሰበብ ጸበል ይዘው ሲሄዱ እንዴት እየሆነ እንደሆነ ለውጥን በምን ያክል ፍጥነት 3 ሳምንት እኮ ከአንቺ ጋር ነበረ። እችን 1 ሳምንት ግን እንዴት እንደቀየረችው ማወቅ አለብሽ። ኦልሬዲ ማመን አለብሽ፣ ማመን አለብህ ኤፍሬም በዚህ ጉዳይ ላይ እና እንደ ትልቅ ርዕስ ሌላ ነገር እንትን ባትሉ እኔ ደስ ይለኛል። ከዚህ በኋላ ምን ነገር ይቀጥላል። ወደ ራሱ ከመጣ በኋላ እኔ ከሩታ ጋር ሆኖ እንደውም እኔ ከሩታ ጋር ንግራችሁ ከሩታ ጋር እንደውም ቢሆን ልጁን ለማሳደግ አብረው ሆኖ እንትን ይላሉ። ሄርሚም ከቁንጅና ቁንጅና አላት፣ ከመልክ መልክ አላት፣ ከአስተሳሰብ አላት። ኦልሬዲ ፍቅር ነው። ፍቅር ደግሞ አንዴ ተው ተብሎ የሚተው ነገር ስላልሆነ ከጊዜ ሂደት የሚወጣ ነገር ነው። ስለዚህ ከማንም ጋር ይሁን ከማንም ጋር እዚህ ጋር ቅሬታ የለብኝ። ቅሬታዬ ግን ልክ እንደ ሰውኛ ልክ እንደ ትልቅ ሰው አብርሽ የሚወስነው ውሳኔ ከራሱ ጋር ሆኖ ወደ ራሱ ተመልሶ መልሱን ይመልስ። አሁን ግን ይሄ የምታደርጉትን ነገር ኢሹ መሆን የማይችለውን ነገር እንደ ኢሹ ይዛችሁ ስትመጡ ግን ለእናንተ ማፈር ነበረባችሁ ለማለት ፈልጌ ነው። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ውስጥ እየገባችሁ ጻፉልኝ። እስከ መጨረሻ ከኔ ጋር ቆይታችሁ ሳብስክራይብ ያላደረጋችሁ ሰዎች ካላችሁ ፕሊዝ ሳብስክራይብ አድርጉ። ላይክ በማድረግ ቪዲዮን ያልጀመራችሁ ሰዎችም ላይክ አድርጉልኝ። አሁን ላይ ነገ በሌላ አዲስ ርዕስ ይዤላችሁ እስከመጣው እናንተ ጋር ቆየው ኪራ ነኝ። አሻም